ዛሬም እንደተለመደው ኔክስት ዊክ ማርኬት ኤክስፔክቴሽናችንን አብረን እንሰራለን። የራሱ ኤክስፔክቴሽናችን ጥሩ የተሄዱልን ነው። አብዛኞቻችሁ እንደተጠቀማችሁ ተስፋ አደርጋለሁ። የዚህ ዊክሊ አናሊሲስ ዋናው ዓላማ እንዴት ቶፕዳውን አናሊሲስ በፕራይስ አክሽን ስትራቴጂ ታደርጋላችሁ የሚለውንና ፕራይስ አክሽን ኪ ሌቭሎችን አይደንቲፋይ እንድታደርጉ ነው ማለት ነው። ዋና ወደ ቴክኒካል አናሊሲሳችን እስከመለስ ላስት ዊክሊ ካንድልን ክሎዝ ያደረጉ በቡሊሽ ካንድል ማለት ጥሩ ትሬድ ሳምንት ነበረ። ጥሩ ማርኬት ሙቭመንት ሲያሳይ ነበር። እንደምናየው እስካሁን ባለው ትሬንዱ ቤሪሽ ነው ማለት ነው። ወደ ዴይሊ ታይም ፍሬም ላይ መሄድ ስናይ እንደምናየው ሜን ትሬንዱ ቤሪሽ ነው፣ ግን እንደ ፑልባክ ነገር እያሳየ ያለው ማለት ነው። ወይም ቡሊሽ ትሬንድ ጀምሯል ማለት ነው። ላስት ዊክ ኤክስፔክቴሽን የነበረው እዚች የሚፈልገውን ታርጌት ቢት አድርጓል፣ እንደሚፈልገውም ሄዷል ማለት ነው። ብሬክ አድርጎ እዚህ ጋር ይመጣል ኤክስፔክቴሽን የነበረው። የዚህም ሳምንት እንደ ኪ ሌቭል እንደ ኤክስፔክቴሽን ቺ ሌቭል ቴስት አድርጎ ይወጣል ነው። በዊክሊ ስንሄድ ትሬንዱ ወይም ስትራክቸሩ የሚያሳየው ቤሪሽ ነው ማለት ነው። ይሄ እንደ ፑልባክ ነገር ስለሆነ አሁን ባለበትም ሌቭል ወይም ሌቭል ቴስት አድርጎ ሊወርድ ይችላል ብዬ ኤክስፔክት አደርጋለሁ። ግን ይህንን ትሬንድ ላይም ብሬክ አድርጎ ይሄንን ሜጀር ሬሲስታንስ ሌቭል ብሬክ አድርጎ የሚያጠግን ከሆነ እስከዚህ ሌቭል ድረስ ኤክስፔክት አደርጋለሁ። ብሬክ የሚያደርግ ከሆነ እነዚህ ብሬክ የሚያደርግ ከሆነ ግን ይህንን ለማድረግ ታይም ቴክ ያደርጋል። አንደኛ ታይም ፍሬም ዊክሊ ላይ ስለሆነ እንደዚህ አይነት ሙቭመንቶችን ኤክስፔክት ስለማናደርግ ወደ ዴይሊ ታይም ፍሬም ላይ እንሄድና ኪ ሌቭል የምንላቸው እዛ ደግሞ ኤክስፔክት የምናደርገውን በደንብ እዚች ገብቶ ሊመለስ ይችላል ብዬ ኤክስፔክት አደርጋለሁ። ግን አሁን ካለበትም ሊመለስ ከሆነ ወይም አሁን ያለበት ሌቭል ፕሪሚየም ሌቭል ስለሆነ ሴል ሊወርድ ይችላል የሚል ኤክስፔክቴሽን አለኝ። ወይ ደግሞ እዚች ሌቭል ድረስ መጥቶ ሊወጣ ይችላል፣ ወይም ደግሞ ባለበት ይቀጥላል ኤክስፔክቴሽን የሚሆነው። ግን እዚች ጋር ሃይ ሪጀክሽን ይታያል። ፑልባክ እንጠብቃለን ማለት ነው። እቺ ሌቭል ብሬክ ከተደረገች ደግሞ የኛው ሌቭል ላይ ፑልባክ እንጠብቃለን። ሌቭል ብዬ ማስባቸው ይሄኛው ሌቭል ነው። እቺ ሌቭል ማለት ነው። አሁን ባለበት የሚቀጥል ወይም ሌሌ በምናየው ትሬንድ የሚቀጥል ከሆነ እቺ ሌቭል ቴስት አድርጎ ይወርዳል ብዬ ኤክስፔክት ማድረገው ማለት ነው። ታርጌቱ የሚሆነው እዚች ጋር እዚህ ሌቭል ድረስ ነው ታርጌት ማድረገው ማለት ነው። ወደ ኤክስፔክት ማድረገው ቡሊሽ ነው የሚሆነው። ኔክስት ዊክ እቺ ሌቭል ቴስት ያደርጋል። ከዛ እዚህ ድረስ ወይም እዚህ ድረስ ይመጣል ብዬ ኤክስፔክት አደርጋለሁ ማለት ነው። ይሄ ሌቭል ብሬክ የሚያደርገው ከሆነ እዚህ ድረስ ይመጣል ብዬ ኤክስፔክት አደርጋለሁ ማለት ነው። ያው ላስት ዊክ ኤክስፔክቴሽናችን እንደዚህ ነበር። ሌላ የነበረውን ኢምባላንስ ባላንስ እያደረገ ሄደበት ዊክ ነበር ማለት ነው። ይሄንን ትልቅ ኢምባላንስ ወይም ዴይሊ ታይም ፍሬም ላይ ያለው ትልቅ ይሄንን ኢምባላንስ ባላንስ እያደረገ ዊክ ነበር ማለት ነው።
ወደ ስንመለስ ትሬንዱ ቡሊሽ ነው እንዳልኳቸው ኤክስፔክት ማድረገው ሞር ቡሊሽ ነው። እቺ ሌቭል ቴስት አድርጎ ይወጣል ብዬ ኤክስፔክት ማድረገው ሞር ማለት ነው። ኤክስፔክት ማድረገው ግን ዊክሊ ላይ በምናየው እቺ ሌቭል እንደ ኪ ሌቭል እናያታለን። ዊክሊ ኪ ሌቭል ሪጀክሽን ክሎዝ ያደረገው ዊኩን ላስት ዊክ ክሎዝ የተደረገው በሪጀክሽን ይሄ ሌቭል ይህን ሬዚስታንስ ሌቭል ብሬክ ማድረግ ከብዶት ነው ላስት ዊክ ክሎዝ ያደረገው ማለት ነው። ለዛ ቺ ሌቭል ቴስት ያደረጋል ብዬ ኤክስፔክት አደርጋለሁ ማለት ነው። ይሄ ሌቭል ብሬክ ካደረገ ደግሞ እዚህ ድረስ መጥቶ ከዛ ይወጣል ብዬ ኤክስፔክት ማድረገው ማለት ነው። ኤስዲጂ ፕራይስ ስንመጣ ኤስዲጂ ፕራይስ ላይ ላስት ዊክ ካንድሉን ክሎዝ ያደረገው በቡሊሽ ካንድል ማለት ነው። ያው ብዙ ጊዜ ይሄን ጥያቄ ጠይቁ ነው ወይ ፕራይስ ሙቭ ለምን ፕራይስ ሙቭ ያደርጋል ብላችሁ ጠይቁ። አንደኛ ምክንያት ኢምባላንስ ለማድረግ እና ሊኩዊዲቲ ያመጣላል ነው። ወደ ዴሊ ስንሄድ ያው የኤስዲጂ ፖይንት የተመለሰበት ብዬ ማስበው ይሄንን ኢምባላንስ ባላንስ ለማድረግ ነው ማለት ነው። ይሄንን ኢምባላንስ ባላንስ ያደርጋል ይወርዳል ብዬ ኤክስፔክት ወይም ኤክስፔክት ያደረጉት ማለት ነው። ይሄንን ኢምባላንስ ባላንስ ሊያደርግ ነው ብዬ ያየሁት ይሄንን ማርኬት ላስት ዊክ ነበር ቡሊሽ ነበር ኤክስፔክት አድርጌ ነበር። እዚህ ሌቭል ላይ ስለነበረ ይወጣል ብዬ ነበር ኤክስፔክት ያደረኩት። ይቺን ሌቭል ቴስት አድርጎ ነበር ያለው ቴስት ሳያደርግ ወጥቷል ማለት ነው። ላይ ቪክተሪ ሳይሰጠኝ ማለት ነው። ወደዚህ ዊክ ደግሞ ስንመለስ ማርኬቲንግ ባላንስ እያደረገ ነው ብዬ ማየው ማለት ነው። ይሄን ማርኬት ብሬክ የሚያደርግ ከሆነ ደግሞ ይህን ትሬንድ ላይ ብሬክ የሚያደርግ ከሆነ እዚህ ሌቭል ድረስ ይመጣል ብዬ ኤክስፔክት አደርጋለሁ ማለት ነው። ሞር ኤክስፔክቴሽኑ ቤሪሽ ነው የሚሆነው ማለት ነው። እዚህ ሌቭል ድረስ ይመጣል ብዬ ነው ኤክስፔክት ማድረገው ማለት ነው። ከዚህ ሌቭል በኋላ ደግሞ ይህን ሌቭል ወይም ይህን ሰፖርት ብሬክ የሚያደርግ ከሆነ ደግሞ እዚህ ሌቭል ድረስ መጥቶ ቡሊሽ ትሬንድ ይቀጥላል። ይሄን ኤክስፔክት ያደረኩት ማለት ነው። አሁን ላይ እንደምናየው ፕሪሚየም ሌቭል ላይ ስለሆነ ኤክስፔክት ያደረኩት ወይም ማርኬት ማየውም ለኔክስት ቤሪሽ ስትራክቸር ወይም ደግሞ ሴል ሌቭል ናቸው። እኔን ወደ ፎርዋርድ ላይ ሄዳ ሌቭሎች ዊክ እዚህ ሌቭል ላይ ኤስዲጂ ፖይንት በጣም ኮንሶሊዴት አድርጎ ነው የወጣው ማለት ነው። ማርኬት ሳይክልን ነው ብዙ ጊዜ ፕራይስ አክሽን ትሬደሮች የሚያውቁት ያው ማርኬት ሳይክል እንደዚህ እዚህ ጋር ኮንሶሊዴት ያደርጋል፣ ከዛ ፓምፕ ያደርጋል እዚህ ሌቭል ላይ፣ ከዛ ኮንሶሊዴት ያደርግና ይወርዳል። ማርኬት ሳይክል ቲዮሪ ማለት ነው። ለዚህ አሁንም ኤክስፔክት ማድረገው እንደዚህ ይሆናል ብዬ ነው ማለት ነው። እዚህ ቻውን ያለበት ሌቭል ላይ ኮንሶሊዴት አድርጎ ይወርዳል ነው። እሱን ስትራክቸሩን ደግሞ ፎርም እያደረገ ኮንሶሊዴት እያደረገ ስለሆነ ክሊር ለሆነ ሴታፕ ቺ ሌቭል ናት ኪ ሌቭል ብዬ ማስበው። ግን አሁን ያለበትን ኮንሶሊዴሽን ሌቭል ብሬክ አድርጎ የሚወጣ ደግሞ ሆነ እዚህ ሌቭል ላይ ነው። ይሄ ሌቭል ነው ኪ ሌቭል ብዬ ማስበው ማለት ነው። ይሄ ኮንሶሊዴሽን ብሬክ አድርጎ የሚወጣ ከሆነ ማለት ሞር ኤክስፔክቴሽን ያለው ወይ ክሊር የሆነ ሴታፕ የምትፈልጉ ከሆነ ይሄ እንደ ኪ ሌቭል ማየው ነው።
ለብሬክ የሚያደርግ ከሆነ ደግሞ እቺ ሌቭል ነው። ብሬክ አድርጎ የሚወጣ ከሆነ ብሬክ አድርጎ የሚወጣውን ከሆነ ይሄን ራሱ ሌቭል ወይም አባብ ፉል ቦዲ ካንድል ክሎዝ የሚያደርግ ከሆነ ቦዲሽ እንደ ኪ ሌቭል ማለት እንችላለን ማለት ነው። ወደ ጎልድ ስናልፍ ላስት ዊክ ካንድሉን ክሎዝ ያደረገው በቡሊሽ ካንድል ነው ማለት ነው። እዚች ጋር ሰፖርት ሌቭሉ ላይ ሪጀክት ተደርጎ ወደ ላይ ወጥቷል ማለት ነው። ላስት ዊክ ትሬንዱም የነበረው ቡሊሽ ነበር። ላስት ዊክ ምን ኤክስፔክት አድርጌ የነበረው ቡሊሽ ነበር። እንደ ኪ ሌቭል ያስቀመጥኳቸውን ሌቭሎች ወይም ኪ ሌቭል ያልኳቸውን ሌቭሎች ሪስፔክት አላረገም እንጂ ያው ኤክስፔክት አድርጌ የነበረው ኪ ኤክስፔክት አድርጌ የነበረው ቡሊሽ ነበረ። ወደ ዛሬ ስንመለስ ደግሞ ዊክ ላይ በሪጀክሽን እዚህ ሌቭል ላይ እዚህ ሰፖርት ሌቭል ላይ በሪጀክሽን ነው ማለት ነው የወጣው ወይም ሪጀክት ተደርጎን ቡሊሽ ስትራክቸር ያስከተለው ማለት ነው። ወደ ዴይሊ ታይም ፍሬም ላይ ስንሄድ ዴይሊ ላይ ስንመለከት የአርቡ ወይም የላስት ዊክ ካንድሉን ክሎዝ ያደረገው በቡሊሽ ካንድል ነው ማለት ነው። ይህንን ሬዚስታንስ ሌቭል በቦዲ ብሬክ አድርጎ ክሎዝ ያደረገው ላስት ዊክ ያው ጎልድ እንደምንላበት ጥሩ የሆነ ቡሊሽ ትሬንድ ነበር ያሳየን ማለት ነው። ወደ 4 አወር ስንሄድ ደግሞ 4 አወር ላይ ክሎዝ ያደርገው ሰፖርት ይሄን ሬዚስታንስ ሌቭል በቦዲ ክሎዝ አድርጎ ነው። ለዛ ማርኬት ጎልድ ስለሆነ ፔሩ ብዙም ሪቴስት የሚኖረው አይመስለኝም። እዚህ ባለው ሌቭል የሚቀጥል ይመስለኝ ማለት ነው። እዚህ ጋር ያለው በሪጀክሽን ሳይሆን በቦዲ ስለሆነ ክሎዝ ያደረገው ባለው ትሬንድ የሚቀጥል ይመስለኛል። ፑልባክ የሚኖረው ከሆነ ወይም ኪ ሌቭሉ ይሄ ነው የሚሆነው ማለት ነው። ታርጌታችን ደግሞ ይሄኛው ይሆናል። ይሄ ሌቭል ብሬክ ከተደረገ ደግሞ እዚህ ድረስ ታርጌት አድርገን እንሄዳለን ማለት ነው። ጎልድን ሞር ኤክስፔክት ማድረገው ቡሊሽ ነው የሚሆነው ማለት ነው። ወደ ዩኤስዲ ደግሞ ስንመጣ ታይም ፍሬም ላይ ዩኤስዲ ስናየው እዚች ሰፖርት ሌቭል ላይ ሪጀክሽን ይታያል ማለት ነው። ክሊር በሪጀክሽን ነው ክሎዝ ያደረገው ማለት ነው። እዚች ሰፖርት ሌቭል ላይ ሪጀክት ተደርጎ ነው ካንድሉን ክሎዝ ያደረገው ማለት ነው። ያው ቅድም እንዳልኳቸው ዲኤክስዋይ ቤሪሽ ወይም ዲኤክስዋይ ቡሊሽ ሲሆን ዩኤስዲ ቤሪሽ ይሆናል ማለት ነው። ዲኤክስዋይ ደግሞ ኤክስፔክት ያደረገው ቡሊሽ ነው ማለት ነው። ሳም ቡሊሽ ከዛ በኋላ ትንሽ ቴስት ያደርጋል ምናምን ብለን ኤክስፔክት ያደረግነው ዲኤክስዋይ እነዛን ኤክስፔክት ያደረግነው ነው። ዩኤስዲ ወደ ዴይሊ ታይም ፍሬም መተን ስናይ እዚች ጋር ኢንጀክሽን አለ ብሬክ አድርጎታል። ይሄኛውን ደግሞ ሌቭል ያው ሰፖርት ሌቭል ብሬክ አድርጎት ነው የወረደው፣ ግን እሱም ሌቭል ላይ ሪጀክሽን ይታያል ማለት ነው። ማርኬት ወደ ላይ ሊወጣ ሲል ሪጀክሽን ይታያል ማለት ነው። ይሄ ሌቭል መጀመሪያ ሰፖርት ነበረ ብሬክ ተደርጎ ሬዚስታንስ ሌቭል ነው። እሱ ሌቭል ላይ እሱ ሬዚስታንስ ሌቭል ነው ኢንጀክሽን ይታያል ማለት ነው። በዛኔ ላስት ዊክ ኤክስፔክት አድርጌ የነበረው ቡሊሽ ነበር። ይችን ኪ ሌቭል ወይም ይችን ሊኩዲቲ ሌቭል ክሊር አድርጎ ይወጣል ነበር ኤክስፔክቴሽን ነበረው ማለት ነው። ኤክስፔክት ሳያደርግ ቀርቶ ወደታቸው ማለት ነው። የዚህ ዊክ ደግሞ የሚሆነው አሁን ላይ ያለበት ሌቭል ዲስካውንት ሌቭል ላይ ያለው ማለት ነው። በዛ ሞር ኤክስፔክት ያደረኩትም ቡሊሽ ነው ማለት ነው። እቺን ዴይሊ ኪ ሌቭል እንደ ኪ እንደ ዴይሊ ታይም ፍሬም ኪ ሌቭል አይቼ
ቺን ቴስት አድርጎ ከዛ እዚህ ድረስ ሌቭል ወይም ይሄን ትሬንድ ላይን ብሬክ አድርጎ እዚህ ሌቭል ላይ ፑልባክ ወይም ሪቴስት አድርጎ ይወጣል ብዬ ኤክስፔክት ማድረገው ለኔክስት ዊክ ወደ 4 አወር ሂድና ሞር ኪ ሌቭሎችን ለኢንትሪ ማስባቸውን ሌቭሎች እናያለን ማለት ነው። ላስት ዊክ ማርኬት በቤሪሽ ነው ዊኩን ክሎዝ ያደረገው። እዚህ ጋር በምታየው መልኩ እቺን 4 አወር ፌር ቫልዩ ባላንስ አርጎ ወይም እዚህ ፌር ቫልዩ ጋር ሌቭል ሪጀክት ተደርጎ እናየዋለን ዩሮ ዩኤስዲ። ለዛ ሞር እንደ ኪ ሌቭል ያሰብኩት እዚህ ሌቭል ላይ ሪጀክሽን አለ፣ እዚህም ሬዚስታንስ ሌቭል ላይ ሪጀክሽን አለ ማለት ነው። ኪ ሌቭል እቺን ያየሁት ማለት ነው። ይሄ ሌቭል ብሬክ ከተደረገ እዚች ጋር ኤክስፔክት የምናደርገው ማለት ነው። እሱ ሌቭል ይሄኛው ፌር ቫልዩ ጋር ሌቭል ወይም ሬዚስታንስ ሌቭሉን ብሬክ ማድረግ ከሆነ እንደዚህ ቴስት አድርጎ ሊወጣ ነው ማለት ነው። ለዛ ኪ ሌቭል ብዬ ማስበው 4 አወር ላይ ይሄንን ነው የሚሆነው ማለት ነው። ግን ሞር ኤክስፔክት ማድረግ እዚች ሌቭል ድረስ ወይም እዚች ሰፖርት እና ትሬንድ ላይን ያለበት ሌቭል ድረስ መጥቶ እዚችን ትሬንድ ላይን ብሬክ አድርጎ ከዛ ይሄን ሰፖርት ይሄን ሬዚስታንስ ሌቭል ቴስት አድርጎ ከዛ እቺ ሰፖርት ሌቭል ላይ ፑልባክ ሰጥቶ ቡሊሽ ስትራክቸር ይቀጥላል ኤክስፔክት ማድረገው ማለት ነው። ወደ ጂቢፒ ዩኤስዲ ስንመለስ ያው ላስት ዊክ ኤክስፔክቴሽን የነበረው ቤሪሽ ነበረ። ብሬክ የሚያደርግ ከሆነ ቡሊሽ ስትራክቸር ይቀጥላል ብዬ ነበር ኤክስፔክት አድርጌ የነበረው። ኪ ሌቭልንም ሪስፔክት አድርጎ ቤሪሽ ስትራክቸር ወይም ቤሪሽ ትሬንድ ቀጥሎ ነበረ ማለት ነው። ላስት ዊክ ክሎዝ ያደረገው ዊክሊ ታይም ፍሬም ላይ ወይም ዊክሊ ካንድሉን ክሎዝ ያደረገው ላስት ዊክ በቤሪሽ ካንድል ነበረ ማለት ነው። እዚህ ሌቭል ላይ ደግሞ ሪጀክሽን ይታያል ማለት ነው። ወደ ሞር ለማየት ወደ ዴሊ ታይም ፍሬም ላይ እንሄዳለን። ወደ ዴሊ ታይም ፍሬም ላይ ስንሄድ ቺል ሌቭል ብሬክ አድርጎ እዚህ ሌቭል ላይ ሪጀክሽን እዚህ ሁለቷ ሌቭል ላይ ሪጀክሽን ይታያል ማለት ነው። ኤክስፔክት ማድረገው ወይም ኪ ሌቭል ብዬ ማስበው ቺል ሌቭል ቴስት ያደርጋል። ዩኤስዲ እና ጂቢፒ ዩኤስዲ ያው እንደምታውቁት ወይም ላስት ዊክ እንደነገርኳችሁ ተመሳሳይ ስትራክቸር ነው ፎርም የሚያደርጉት ማለት ነው። ወይም ሴም ፔር ከሚባለው መካከል ናቸው ማለት ነው ዩኤስዲ እና ጂቢፒ ዩኤስዲ። ለዛ እንደ ኪ ሌቭል ማየው ይሄ ሌቭል ነው። ከዛ በኋላ ደግሞ ቴስት ያደርገዋል ወይም ሌቭል ቴስት አድርጎ ይወጣል። ባላንስ ያደርገዋል ኤክስፔክት ማድረገው ሌቭል ይሄ ሌቭል ነው ማለት ነው። ለዛ እሱ ሌቭል የግድ ባላንስ ማድረግ ስላለበት ቡሊሽ ሙቭመንት ይኖረዋል ብዬ ወይም ቡሊሽ ስትራክቸር ይኖረዋል ለኔክስት ዊክ ብዬ ኤክስፔክት አደርጋለሁ። እቺን ባላንስ የግድ ባላንስ ማድረግ አለበት። ቅድም እንዳልኳችሁ ማርኬት ለሁለት ሜን ኮዞችን የሚንቀሳቀሰው ወይም ሙቭ የሚያደርገው ማለት ነው። ለፌር ቫልዩ ጋፕ ወይም ባላንስ ለማድረግ እንደ ሊኩዲቲ ነው ማለት ነው። እንደ ሊኩዲቲ ደግሞ ይሄኛው ሌቭል ሊኩዲቲ ታርጌታችን ይሆናል ማለት ነው። ከዛ ይሄንን ባላንስ ካረገ በኋላ እቺ ሌቭል ላይ ይሄ ሰፖርት ሌቭል ላይ ቴስት አድርጎ ይሄ ሊኩዲቲ ክሊር ያደርገዋል ብዬ ኤክስፔክት ማድረገው ማለት ነው ለኔክስት ዊክ። ይሄ ሪጀክሽን ሪስፔክት አድርጎ ወይም ይሄ ሌቭል ሪስፔክት አድርጎ ሊወጣ ይችላል ኤክስፔክቴሽን ያለኝ ማለት ነው። ቡሊሽ ስትራክቸር ለኔክስት ዊክ የምናየው ይሆናል ማለት ነው። ሞር ኤክስፔክቴሽን ይሄ ነው የሚሆነው ማለት ነው። ጂቢፒ ጄፒዋይ እንጠፋለን ማለት ነው። ጂቢፒ ጄፒዋይ ደግሞ ዊክሊ ታይም ፍሬም ላይ ስናየው ክሎዝ ያደረገው በሪጀክሽን ካንድል ነው ማለት ነው። እዚች ሌቭል ላይ ሪጀክት በተደረገ ካንድል ነው ክሎዝ ያደረገው። ያው ከዛ በፊት በነበረው ያው ዊክ በትልቅ ቤሪሽ ካንድል ነበር ክሎዝ ያደረገው ማለት ነው። ወደ
ወደ ዴይሊ ታይም ፍሬም ሄደን ስናይ ቅድም እንዳልኳቸው ፕራይስ ሙቭ የሚያደርገው የሆነው ገባቸው ጂቢፒጂ ላይ ትልቅ ኢምባላንስ አለ። በዛ ማርኬት የግድ እሱን ባላንስ ለማድረግ መሄዱ አይቀርም። በዛ እዚች ጋም ኮንሶሌት ነው እያደረገ ያለው። እዚች ሌቭል ላይ በጣም ኮንሶሌት ነው እያደረገ ያለው። ላስት ዊክም ሙሉ ዊኩ በቃ በኮንሶሌሽን ያለቀው ማለት ይቻላል። በጣም ኮንሶሌት ሲያደርግ ነበር ማርኬት ማለት። በዛ ይቺን ትሬንድ ላይን ብሬክ የሚያደርጋ ከሆነ ማርኬት ይህን ባላንስ ያደርገዋል ማለት ነው። ግን እዚች ጋር ክሊር ሰፖርት ሌቭሎች ማይኖሩ ከሆነ ማርኬት የግድ እዚህ ሌቭል ድረስ ወይም እዚህ ሌቭል ድረስ ይመጣል ማለት ነው። ግን ይህንን ባላንሱን ብሬክ አድርጎ የሚወጣ ከሆነ ወይም ይሄንን ሰፖርት ሌቭል ብሬክ አድርጎ ይህንን ባላንስ የሚያደርገው ከሆነ እንዲህ ቴስት አድርጎ ሊወጣ ይችላል ማለት ነው። እዛ ታርጌታችን የሚሆነ ይሄ ነው። ጂቢፒጂ ወይም ቡሊሽ ነው ኤክስፔክት ማድረገው ማለት ነው። የዛሬ ቪዲዮ ይህንን ይመስላል። እንደተጠቀማችሁበት ተስፋ አደርጋለሁ። ላይክ፣ ሼር፣ ኮመንት ኤክስፔክቴሽናችንን ኮመንት ላይ ማስቀመጥ እንዳትረሱ። ሰብስክራይብ እንዳትረሱ። ቴሌግራም ቻናሌንም ጆይን ማድረግ እንዳትረሱ። ቻው